ነሺ አትጨላለኩሽ ለመጣሽ ጋይስ ዛሬም ሰበኔ ናችሁ። አረ ደስ ይላል። ግን ብሩስ አያሳስባችሁ። ትላንት ነው ደሞዜን የተቀበልኩት። ቆይ አንድ ጊዜ መጣ። ልጄ ተነሺ አትጨላለኩሽ ለመጣሽ ለመጣሽ አትንኪኝ ለውጅስቲ አንቺ ሴትዮ ለምንድን ነው እንደ ጭራ የምትከተኝ? ብር እንደሌለኝ ቤት ነግሬሽ አይደል እንዴ መጣሁት? ልጄ እንዴት ነው የምትናገሪ? እናትሽ እኮ ነኝ። አልበዛም? እናቴ መሆንሽን እኮ አልካድኩም። ግን እንደዚህ ጠቁርሽና ገጥተሽ ጓደኞቼ ፊት መምጣትሽ እኔን ከማዋረድ ውጪ ጥቅሙ አልታየኝም። አንድ ያለሽኝ ያለ አባት ያሳደግኩሽ ልጄ እኮ ነሽ። የጠቆርኩት የገረጣሁት አንቺን ለማሳደግ ብዬ እኮ ነው ልጄ። ማቀውን ታሪክ አትድገሚልኝ። ይልቅ የምትፈልጊውን ንገሪኝና ከዚህ ሂጂ። ማታሙኝ እንዲቹን ያደርኩት እህል አልበላ ብሎኝ እና አዲስ የመጣ ዋው ነው የሚሉት መሰለኝ ቆንጆ ጁስ አለ። እሱንም ቢሆን ግዢልኝና ጠጥቼ መድኃኒቴ ይለዋጥ። የለኝም ማዘርኛ ጋር አለ። ወይ ልጄ እራሱ ነው። መጣችሁ እንዴ? ቆየን እኮ። ቆይ አንቺ ምን አይነት ሰው ነሽ ለወለደችሽ እናትሽ እንዲህ መራራት የከበደሽ? በሁሉም ሱቆችና ሱፐርማርኬቶች የሚገኘውን ጁስ እንኳን ጠይቃሽ መግዛት ከበደሽ? አይደለም እኮ። እስቲ ዝም በይ ውባ። የእናት መልከ ጥፉ እኮ የለም። ሁሉም እናቶች በአንድ ወቅት ልክ እንደ ልጆቻቸው ቆንጆና ውብ ነበሩ። የገረጡት የጠቆሩት ለነሱ መኖር ትተው ለኛ ሲኖሩ ነው። ያንቺም እናት ያንኑ ነው ያደረገችው። የእናት ዋጋ የሚገባን ስናጣ ነው። ከልብ ከተሰማሽና ጥፋትሽ ከገባሽ ይቅርታ በያት። እማ ይቅርታ። እንኪ ማዘር። ተባረኩ ልጆቼ። እንደውም አንድ ሐሳብ አለኝ። ለምን የምሳውን ግብዣ እናንተ ቤት አናረግ? ደስ ይለኛል። በቃ እናንተ ሄዱ። አንተስ ልጄ? ዋው ጁሴን ወስዳችሁብኝ የለ ለራሴ ገዝቼ ልምጣ። ሂዱ በቃ።